ሻሎም ሰላም ይብዛላችሁ በመላው ዓለም ላይ የምትገኙ ቅዱሳን፣ ዛሬ ወደፊታችሁ የመጣሁት አንድ የምስራች ይዤ ነው። ሰኔ 5 እስከ 8 2017 በቦዲቲ ከተማ ሁለገብ ስታዲየም ላይ ሁለተኛ ዙር መንፈሳዊ ኮንፈረንስ ስላዘጋጀን በቦታው ተገኝታችሁ የበረከቱ ተካፋይ እንድትሆኑ ሊጋብዛችሁ መጥቻለሁ። በዕለቱ የሚያገለግሉ ታላላቅ እንግዶች ተጋብዟል። የወንጌል አርበኛ ወንጌላዊ ሳሙኤል ስላስ በቦታው የሚያገለግሉ ይሆናሉ። ለመባረክ ስትፈልጉ ፈጥናችሁ ነው፣ መቅረት አይቻልም። እግዚአብሔር በእርሳቸው ሆኖ ብዙ ሰው ቀይሯል፣ ብዙ ሰው ተለውጧል። ከአፋቸው ጋር ጌታ ይሰራል። እንደገና ዘማሪ ወንድሙ ሹልጋዶ ብዙ ሰዎች ከኢትዮጵያ ውጭ ያሉ ሰዎች በሱ መዝሙር ተባረካቸዋል። ስለዚህ በዕለቱ ወንድሙም የሚያገለግል ስለሚሆን እግዚአብሔር በሱ ሆኖ ድንቅ ነገር ስለሚያደርግ ብዙዎቹን ስለሚያጽናና ወደ ቦዲቲ ስታዲየም ሰኔ 5 መቅረት አይቻልም። ወዳችኋለሁ። ዘማሪያን፣ ሰባኪዎች፣ ታላላቅ እግዚአብሔር ሰዎች በቦታው ተገኝቶ የሚያገለግሉ ስለሆኑ እርሶ ባሉበት ሆኖ እንኳን ምናልባት የተለያዩ ችግር ያለባችሁ ሰዎች በቦታው መገኘት ባትችሉ ቤተሰብን በመላክ በተለያዩ በሽታ ውስጥ ያላችሁ ሰዎች ፎቶ በመላክ በተለያዩ ጉዳይ ላይ ማጸለይ የምትችሉ መሆናችሁን ካሁኑ ገልጻችኋለሁ። በዕለቱ እግዚአብሔር እንግዳ ነገር ያደርጋል። ሁላችሁም ተጋብዛችኋል።